የተሰደደውን ሰው ሀገር ያጣውን ሰው ወላጅ ዘመድ ጓደኛ ያጣውን ሰው ብቸኛ የሆነውን ሰው ያንን ሰው የበረከት ምክንያት ያደርገዋል። በጊዜው የነበረው ዓለም የቀጠለው በዮሴፍ ምክንያት በዮሴፍ ምክንያት ነው። ወንድሞቹ ቤተሰቦቹ የቀጠሉት በዮሴፍ ምክንያት ነው። ወንድሞቼ ራእያችሁን እናንተ ውስጥ ያለውን ህልም ሰዎች መቀበል አቅቷችሁ ተቸግራችኋል። አልሰማ ብለዋችኋል። አልታይ ብለዋችኋል። የእግዚአብሔር መንግስት ባህሪ ነው። እንደ ሰናፍጭ ቅንጣት ነው፣ ግን ጊዜው ይመጣል። ያቺ የሰናፍጭ ቅንጣት ዘር ዛፍ ትሆናለች፣ ለመጠለያ ዛፍ ትሆናለች። ሰዎች ወደ ጥላዋ ይመጣሉ። እረፍት የሚፈልጉ ከትኩሳት ለመዳን ከመከራ ለመዳን ከጥፋት ለመዳን ካለው ነባራዊ ሁኔታ ለመዳን ወደ እሷ ይመጣሉ። ያን ጊዜ እግዚአብሔር በአንተ የተናገረው በአንቺ የተናገረው ሲፈጸም እነሱ ራሳቸው ምስክር ይሆናል። ሁለተኛው የአምላክ እጆች ሲያበረቱ ምን ይሆናል? ለእንቅፋት የሆነው ለማሰናከያ የሆነው ለከፍታችሁ መወጣጫ ይሆናል። የተቀመጠው ለእንቅፋት ነበረ። የተቀመጠው ለማሰናከያ ነበረ። የተቀመጠው ለጥፋት ነበረ። እግዚአብሔር ግን ለጥፋት የነበረውን ለማሰናከያ የነበረውን ለእንቅፋት የነበረውን እሱን ራሱ የከፍታ መወጣጫ ምክንያት አደረገው። እዚሁ ቁጥር 22 ላይ ታገኙታላችሁ። ቁጥር 22 ዝቅ ብለን እንደዚህ ይላል፣ አረጎቹ በቅጥር ላይ ያድጋሉ ይላል። አረጎቹ በቅጥር ላይ ያድጋሉ። ቅጥር ታውቃላችሁ፣ አንዳንድ ተክሎችን አቅማቸውን ይወስነዋል። አንዳንድ ተክሎች ፍሬያማ እንዳይሆኑ ያደርጋቸዋል። ግንብ ከፊታቸው ቢደረግ፣ ቅጥር ከፊታቸው ቢደረግ የማደግ አቅም ያጣሉ፣ ይጠወልጋሉ፣ ይጫጫሉ፣ ይከሳሉ፣ መንሰራፋት አይችሉም፣ ምናልባትም ደግሞ ይሞታሉ። ነገር ግን አንዳንድ ተክሎች ደግሞ ያንኑ እንቅፋት፣ ያንኑ መሰናክል፣ ያንኑ ሁኔታ የመወጣጫቸው የከፍታቸው ምክንያት ያደርጉታል። ምሳሌ እንጥቀስ ካለን ወይንን መጥቀስ እንችላለን። ወይን ግንብ ብታደርጉበት፣ ከፊት ለፊቱ ቅጥር ብታደርጉበት ያንን ያስቀመጣችሁትን ነገር መወጣጫ ያደርጓል። የበለጠ ለመንሸርገግ፣ የበለጠ አቅሙን ለመግለጥ፣ የበለጠ ከፍታውን ለመግለጥ፣ የበለጠ እድገቱን ለመግለጥ ያንን ሁኔታ ይጠቀምበታል። ስለ ዮሴፍ የተናገረው ይህንን ነው። ቀስተኞች አስቸግረውታል፣ ነዳፊዎች አስቸግረውታል፣ ተቃዋሚዎች አስቸግረውታል፣ ከፊት ለፊቱ ቅጥር አድርገውበታል። እናቆመዋለን ብለዋል፣ እርምጃውን እንገድባለን ብለዋል፣ ሕይወቱን እንገድባለን ብለዋል። እግዚአብሔር ግን እጆቹን ላከና ይሄንን ዮሴፍ በረዳው ጊዜ አረጎቹ ይላል በቅጥር ላይ አድጉ።